ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ናችሁ? ይህ ፈጣን ቲዩብ ነው። ለፈጣን ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችን ተቀላቀሉ። ቤተሰብ ስለሆናችሁ እጅግ አድርገን እናመሰግናለን። አስተያየቶችን ስለምትሰጡ፣ ስለምታጠነክሩን፣ ስለምታበረታቱን በድጋሚ አመሰግናለሁኝ። ለጓደኞቻችሁ ለሌሎች እንዲደርስ ሸር በማድረግ አድርሱ። እንዲሁም የኖቲፊኬሽን ምልክቷን ተጫኑ። አዳዲስ ቪዲዮዎችን ስለቅ በፍጥነት እንዲደርሳችሁ የኖቲፊኬሽን ምልክቷን ተጫኑ። በጣም አመሰግናለሁ። አከብራችሁ ጊዜ ሰጣችሁ ስለምታዳምጡን ቪዲዮአችን ስለምታዩ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ርዕስ አለ። ምንድነው? ዘ 5 ካራክተሪስቲክስ ኦፍ ቢሊየነርስ፣ አምስቱ የቢሊየነሮች ባህሪያት፣ የጋራ ባህሪያት ከተለያዩ መጽሐፎች በማጋጨት ለእናንተ ይጠቅማሉ ይሆናሉ ብዬ ያሰብኳቸውን 5 የጋራ ባህሪያት ይዤ መጥቻለሁ። አምስቱን የጋራ ባህሪያት እናያለን ማለት ነው። በድጋሚ ቻናላችንን ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ቤተሰብ ስለሆናችሁ ስለምትከታተሉ እጅግ አድርጌ አመሰግናለሁ። አብሮነታችሁ አይለየን። ስለዚህ ወደ 5ቱ የቢሊየነሮች ባህሪያት ዘ 5 ካራክተሪስቲክስ ኦፍ ቢሊየነርስ እሄዳለሁኝ። እንግዲህ ሁሉም ሰው ብዙ ሰው ቢሊየነር መሆን ይፈልጋል። ነገር ግን ቢሊየነር ለማድረግ የሚወስደውን መንገድ አይከተልም። ቢሊየነር የሚያደርግ መንገድ የትኛው ነው? አንድ መንገድ ነው። ወይም ደግሞ የተለያየ ቢሊየነር የምንሆንበት እንትን ቢለያይም ነገር ግን የጋራ ባህሪ ኮመን የሆኑ ካራክተሪስቲክሶች አሉ። ዘ ኮመን ካራክተሪስቲክስ ኦፍ ቢሊየነርስ አምስቱ የጋራ ባህሪያት የቢሊየነሮች የጋራ ባህሪያት። የመጀመሪያው ምንድነው? የመጀመሪያው በጠዋት መነሳት። they wake up early ቢሊየነርስ wake up early በጠዋቱ ይነሳሉ ማለት ነው። አዎ በጠዋቱ የሚነሳ ሰው በጠዋቱ የሚደረጉ ነገሮችን ያደርጋል፣ ያከናውናል፣ ኢነርጂው ሳይባክን። ምክንያቱም በጠዋት ብዙ ጊዜ የኛ አእምሮ ምንድነው? የኛ አእምሮ ኦልሞስት አልፋ ስቴት አካባቢ ይገኛል። አልፋ ማለት ምንድነው? አእምሯችን በጣም ንቁ አእምሮ ኦልሞስት ስራ ላይ ያልነበረበት፣ ድብቁ አእምሮ ግን ስራ ላይ የነበረበት፣ በኋላ ግን ድብቁ አእምሮ እየቀነሰ እየዘቀዘቀዘ የሚመጣበት ነው። ስለዚህ በጠዋቱ ስንነሳ በጣም ኢነርጀቲክ ነን። በጣም የምንፈልገውን ስራ ማከናወን እንችላለን፣ ማቀላጠፍ እንችላለን ማለት ነው። ስለዚህ በጠዋቱ መነሳት እጅግ በጣም ጠቃሚ ባህሪ ነው። ከቢሊየነሮች ባህሪያት አንዱ በጠዋት መነሳት ነው። ሁለተኛው ቢሊየነርስ ካን ጊቭ ግራቲቲዩድ ኤንድ ፕራየር ቱ ዜር ጋድ። ጸሎትና ምስጋና ነው። ማመስገንና መጸለይ። አብዛኛውን ቢሊየነሮች ወይም ደግሞ ሁሉም በሚባል ደረጃ ቢሊየነሮች ወደ ፈጣሪያቸው ጸሎትና ምስጋና ያደርጋሉ። ሜዲቴሽን፣ ተመስጦ፣ አርምሞ፣ የጥሞና ጊዜ ይወስዳሉ። ጸሎት ያደርጋሉ፣ ያመሰግናሉ። ፈጣሪን ማመስገን በህይወታችን በጣም በርካታ ነገሮችን ይዞ ይመጣልናል ማለት። ስናመሰግን ሌላ ተጨማሪ ምስጋና ይዞልን ይመጣል። ካማረርን ደግሞ ሌላ ተጨማሪ ማማረጃ ይመጣል። ላለው ይጨመርለታል ይላል። ላለው ይጨመርለታል። መጽሐፍ ቅዱስም እንደሚለው ላለው ይጨመርለታል፣ ከሌለው ደግሞ ያም የሌለው ይወሰድበታል። ስለዚህ ማመስገን ባለን ነገር ላይ ስላለን፣ ጤነኛ ስለሆንን፣ በጠዋቱ ስለነቃን፣ ደስተኛ በቃ ስራ ስላለን፣ በህይወት ስላለን፣ አይን ስላለን፣ አፍ ስላለን፣ አፍንጫ ስላለን፣ ጆሮ ስላለን፣ ፀጉር ስላለን፣ ልብስ ስላለን፣ ቤት ስላለን፣ ሀገራችን ስላለች፣ ብዙ ነገር ስላለን እናመሰግናለን። ስለዚህ ማመስገን የቢሊየነሮች የጋራ ባህሪ ነው ማለት ነው። እንደገና የሚፈልጉትን ነገር ወደ ፈጣሪ ይጸልያሉ። ጸሎት ማድረግ በጣም ወሳኝ ነገር ነው ማለት ነው። ሶስተኛው የቢሊየነሮች ባህሪ መጽሐፍ ያነባሉ። ቢሊየነርስ ሪድ 1 book per day። ቢያንስ በቀን አንዳንድ መጽሐፍ ያነባሉ። አንዳንድ መጽሐፍ ያነባሉ ማለት ምንድነው? አንድ መጽሐፍ አንብበው ይጨርሳሉ ማለት ሳይሆን ቢያንስ ከሆነ አንድ መጽሐፍ ላይ የሆነ ርዕስ ያነባሉ። የሚያስፈልጋቸውን ከእነሱ ከስራ ጋር ሊሄድላቸው የሚችል መጽሐፍ ያነባሉ። መጽሐፍ በማንበብ ነው የሚያጠፉት ጊዜያቸውን። አብዛኛው ኦልሞስት 80% ጥናቶች እንደሚያመለክቱት 80% ጊዜያቸውን መጽሐፍ በማንበብ ያሳልፋሉ ቢሊየነሮች። ወሬ በማውራት የሆነ ነገር በድንጋጤ ባሉባልታ፣ በዜና በተለያየ ነገር አያሳልፉም ጊዜያቸውን ማለት ነው። ነገር ግን የቢዝነስ እና የሳይኮሎጂ መጽሐፎችን በማንበብ ቢዝነሳቸውን ይገነባሉ ማለት ነው። መጽሐፍ ማንበብ የህይወታችን አንዱ አካል ሊሆን ይገባል ማለት ነው። እኔም ከነሱ የተማርኩት ነገር ቢኖር ምንድነው?
በየቀኑ መጽሐፍ ማንበብ። ምክንያቱም የማያነብ ሰው ምንድነው በጣም አስቸጋሪ ነው። ሰውነታችን ልክ የአካል ብቃት እንቅስቃሴ ስንሰራ ይጠነክራል፣ ይዳብራል፣ ጤነኛ ይሆናል። አእምሯችንም እንደዛው ነው። ባነበብን መረጃ በከተትንበት ቁጥር ምንድነው እየሰፋ ስትረች እያደረገ ይሄዳል፣ ካፓሲቲው እየጨመረ ይሄዳል ማለት ነው። መረጃ አዳዲስ መረጃውን ስንከትበት ዳታ ያ ነገር ምንድነው ሶፍትዌሩ እያደገ ይሄዳል ማለት ነው። አእምሯችን ፈጣሪ ሲሰጠን አንሊሚትድ ነው፣ የተገደበ አይደለም። እንደዚህ በጂቢ ወይም በቴራባይት ወይም እንደዚህ የሚለካ ሳይሆን አንሊሚትድ ፓወር ነው። ስለዚህ ያን ደግሞ የምንጠቀመው ምንድነው ኦፕን በሆነ መልኩ ምንድነው ምርጥ መረጃዎችን ማስገባት አለብን ማለት ሶፍትዌር ነው። ከዛም የኛ ምንድነው ኢንፑት አለ፣ ፕሮሰሰር አለ፣ አውትፑት አለ። ውጤቱ የተሻለ እንዲሆን የተሻለውን መርጠን ማስገባት። ስለዚህ መጽሐፍ ማንበብ እጅግ በጣም ወሳኝ ነው። ከቢሊየነሮች አንዱ ባህሪ መካከል መጽሐፍ ማንበብ ነው ማለት ነው። አራተኛው የቢሊየነሮች ባህሪ ምንድነው? they give prioritization ቅድሚያ ለሚሰጠው ቅድሚያ ይሰጣሉ። ቢሊየነሮች ቅድሚያ ለሚሰጠው ነገር ለይተው ቅድሚያ ይሰጣሉ። የትኛው ነው መጀመሪያ መሆን ያለበት ነገር የትኛው ነው? መጀመሪያ መሆን ያለበትን ያስቀድማሉ፣ መቅደም ያለበትን ያስቀድማሉ። የሆነ ነገር መቅደም ያለበት እያለ ያ ቀጣይ ዓመት ወይም ደግሞ ቀጣይ ወር ቀጣይ ቀን የሚሆነውን ነገር አያስቀድሙም ማለት ነው። ፕራዮሪታይዜሽን ቅድሚያ ለሚሰጠው ቅድሚያ ይሰጣሉ። ስለዚህ እኛም ቅድሚያ ለሚሰጠው ነገር ቅድሚያ መስጠት አለብን ማለት ነው። መጀመሪያ የመቀመጫዬን አለ ዝንጀሮ ይባላል። መጀመሪያ ምንድነው የመቀመጫዋ ከተነቀለ ከዛ ሌላውን ነገር ቀስ እያሉ መንቀል ይቻላል ማለት ነው። ስለዚህ ምንድነው አሁን ወደ አምስተኛው እየመጣው ነው። ወደ አምስተኛው ባህሪ ሲመጣ they take risk billionaires take risk they are risk taker ምንም ቢፈጠር ኃላፊነት ይወስዳሉ። ስለዚህ አንተም አሁን ይህን ቪዲዮ እያየህ ያለ ሰው ያለሽ ሰው የሆነ ስራ ጀምረህ የሆነ ነገር ቢፈጠር ኃላፊነት ውሰድ። if you take a more risk you will get a more return ከፍተኛ ሪስክ በወሰድ ቁጥር ከፍተኛ የሆነ ውጤት ወይም ሪተርን ታገኛለህ ማለት ነው። አለመፍራት፣ መድፈር የሆነ ነገር ሊፈጠር ይችላል። ሊፈጠር ይችላል። ነገር ግን ሙሉ ለሙሉ ሪስክ መውሰድ ሳይሆን ካልኩሌትድ የሆነ ሪስክ የተጠና ሪስክ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል። ስለዚህ ከዛ ካልኩሌት ያደረግነውን ሪስክ ደግሞ የምንመልስበት መፍትሄ ዘው ላይ እናስቀምጣለን። እንደዚህ ቢሆን እንደዚህ ያደርጋሉ፣ እንደዚህ ቢሆን ንግዴ እንደዚህ ቢከስር እንደዚህ ያደርገዋለሁ፣ እንደዚህ ብለን ማስቀምጣለን። ምን አድርገን ሪስክ ካልኩሌት ይደረጋል። በዘፈቀደ በግምት መሄድ ያስፈልጋል። ምክንያቱም እኛ ሰው ነን። እኛ ሰው ልጆች ድንቅ የሆነ አእምሮ ስላለን ቀጣይ ሊገጥሙ የሚችሉ ነገሮችን በቢዝነሳችን በተሰማራንበት ሙያ ውስጥ ሊገጥሙ የሚችሉ ነገሮችን ወይም ደግሞ ነገሮችን ዘርዝረን አስቀምጠን ለእነዚያ ደግሞ መፍትሄ መፈለግ አለብን። ካልኩሌትድ ሪስክ ማለት ይሄ ነው። ስለዚህ አምስቱ የቢሊየነሮች ባህሪያት ይህንን ይመስላሉ። በድጋሚ ለማስታወስ ያህል የመጀመሪያው የቢሊየነሮች ባህሪ ምንድነው? በጠዋቱ ይነሳሉ። they wake up early morning በጠዋቱ ይነሳሉ። ሁለተኛው የቢሊየነሮች ባህሪ ምንድነው? they give gratitude and prayer to their God ጸሎትና ምስጋና ያቀርባሉ። ሶስተኛው የቢሊየነሮች ባህሪ ምንድነው? they read a book always they read a book በእያንዳንዱ ቀን መጽሐፍ ያነባሉ። መጽሐፍ ማንበብ በጣም አስፈላጊ ነገር ነው ማለት ነው። ሌላኛው እና አራተኛው የቢሊየነሮች ባህሪ they give prioritization for their task ቅድሚያ ለሚሰጠውን ነገር ቅድሚያ ይሰጣሉ። አምስተኛው እና የመጨረሻው የቢሊየነሮች ባህሪ ምንድነው? they take risk ምንም ቢፈጠር ኃላፊነት ይወስዳሉ። ለተሰማሩበት ለሚሰሩት ስራ ምንም ቢፈጠር ኃላፊነት ይወስዳሉ። የዛሬው ቪዲዮአችን ይህንን ይመስል ነበር። እስካሁን ደቂቃ ጊዜያችሁን ሰጣችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ቻው።